አባቴ የፈገግታዬ ምንጭ ደስታና መሳቂያ ክብር ሞገሴ ነህ የስሜት መድመቂያ የኑሬ ውበት መድረክ የመኖሬ የፍቅር ምልክት የተስፋ ጅማሬ አንተ የኔነት አርማ ነህ የጎን ማረፊያ የረፍት ምንጭ ነህ የድካሜ ማጥፊያ ከትላንት እስካሁን ዘመን የምባስባት ታግለህ ያሳደግከኝ አንተ ነህ የኔ አባት አንተ እናምልሃለሁ ምንም ሳላቅማማ ሳልጨምር ፈጠራ አላህ ይጠብቅህ በስምህ ልጠራ እድሜን ብለግስ ሁሉንም ቀንሼ ጎዳና ላይ ብኖር ድንጋይ ተንተርሼ መቼ ከፍለዋለሁ ሆዳህን ጨርሼ አባ ተኝቼ በህልሜ አይነህን እያየሁ በአካል ብርቅህ ማስታወስሃለሁ ከልቤ አዳራሽ ላይ አለህ ዘላለሙን ሁሉም ይወቅልኝ ላስመስክር ዓለሙን በሐዘን በደስታ ዞሮ መግቢያ ቤቴ ልክ የለህም አንተ ውድ ነህ አባቴ ባባ እወድሃለሁ ታውቃለህ በኑረዲን ኢብኑ አልዓረቢ ወሰላሙ አለይኩም ወራህመቱላህ አሰላሙ አለይኩም ወራህመቱላሂ ወበረካቱ ዲና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ያለሁ አልሐምዱሊላህ ሰላም ነኝ። ይሄንን ግጥም ለጀግና አባቶቻችሁ ገብዟቸው ማለት ነው። ወላሂ ልብ የሚነካ ግጥም ነው። ማሻአላህ ብያለሁ። እና ስንት ቆላ ደጋ ለፍተው ላሳደጉን እነሱ ሳይለብሱ እኛን አልብሰው እነሱ ሳይማሩ እኛን አስተምረው ስንት ለፍተው ላሳደጉን እናትና አባቶቻችን ክብር ይገባቸዋል ማለት ነው። ወላሂ ላዚም ያንሳቸዋል። ይሄ እናትና አባቶቻችን ሳይማሩ ላስተማሩን ቤተሰቦቻችን እንዲሁ አላህ እየከፋቸውን አያሰማን። ባሉበት ሰላም ያድርግልን፣ እኛንም ባለንበት ሰላም ያድርገን፣ በሰላም እንገናኝ ያድርገን ማለት ነው። ወላሂ ላዚም የቤተሰብ ናፍቆት በተለይ በአረብ ሀገር ላይ የሰው የቤተሰብ ሞት ምናምን አላህ እንዳያሰማን ወላሂ ያ ረብል ዓለሚን እድሜያቸውን ረዘም ያድርግልን። ስንት ታቁራው ካስተውራ አስተማሩን እዚህ ላደረሱን ቤተሰቦቻችን ምንም ትምህርቱንም እየተውን ስደትን ብንሰደድ እነሱ አስገድደውን ሳይሆን እኛ ራሳችን ተገድደን ነው አእምሮአችን አስገድዶን ነው የተሰደድነውና ለቤተሰቦቻችን ክብር ማርም እየበላችሁ በዛው አባቶቻችን ጀግና አባቶቻችን የሚያመርቱት ማር ማለት ነው። ማሩን እንዲያጎመዡ ቀመስ እያደረጋችሁ ማሩን እሺ ሰምታችኋል። እና በተረፈው ውድቶች እንዴት ናችሁ? ደህና ናችሁ ወይ? ያለው አልሐምዱሊላህ ሰላም ነኝ። እንዴት አድርጎ ይዟችኋል? ስራ እንዴት ነው? የማዳም ቅመሞች እንዴት አድርጋ ይዟችኋል? የማዳም እንዴት ነው? የኢዲ አዲሃ ዝግጅት ምን ላይ ናችሁ? አሁን እርግጠኛ ስራ ይበዛል። አይዟችኋል፣ ያግዛችሁ የኔ እህቶች። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ውድ እህታችሁ ነኝ። እስኪ አቦ እንደው ይለፍልን የምር ማለት ነው። ኡፍ እንዴው ስርችት ነው ያለና አሁን ሲሰው አገር ኑሮ ለህላዚ እንዴው ዩቲዩብ የሚባለው ነገር እንዴው ይከፍለን እንደሆነ እስኪ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ። ስወዳችሁ ማለት ነው የኔ እህቶች። እና ራሳችሁን ጠብቁ፣ ራሳችሁን ጠብቃችሁ ስሩ። ያገኛችሁትን እየበላችሁ ስሩ እህቶቼ። ምግብ እንዲያታማርጡ። ምግብ ለለበት ቤት ያላችሁ ደግሞ አላህ ያግዛችሁ፣ አላህ ጽናቱን ይስጣችሁ። ማዳሞቻችሁ የከፉባችሁም አላህ ያግራላቸው በረህመቱ። እቺ 10 ቀን የተደረገ ዱዓ ተቀባይነት አለው። እስኪ ዱዓ አድርጉ። በዱዓችሁ በርቱ። አላህ ሁሉ ነገር አላህ ያግራው እላችኋለሁ የኔ እህቶች። አብሽሩ፣ አይዟችሁ። ሁሉም ነገር ለኸይር ነው።